ኢሌን ለንቺ ብዬ ኢሊ ላንቺ ብዬ እኮ ነው እንደዚህ ያደረኩት። ታው ነካና አረኩት እንጂ አላደረኩም። እሳ ልጅ ራሱ መሸወዳችን እኔ ስራ ሰው ነኝ። ሰማኛለህ? ወደ ሀገር መመለስ አትፈልግም? ባለፈው ጀምሬያለሁ፣ እጨርሳለሁ። ከሄለን ራቅ። በፍቅር ነው የዋህነት ለበግም አልበጃታል የሀገሬ ሰውና ሄሉ እኮ በጣም የዋህ ናትና አየው ትናንትና አሁን አንቺ ነሽ አብረሽ ያስመታሽኝ ልታስገድኝ የነበረው ሲላት የነበረው ኤሪክ እሷ ያለችበት ነበር ይመስላት፣ ግን ያንኛው ላይ ለእሷ የሚጠቅም መስሎ እሱን ሊገለው ነበር ማለት ነውና አሁን ይሄን ነገር ስታውቅ ግን በጣም ነው የደነገጠችውና አንዳንድ ጊዜ ድርቅ የማለከ ባህሪ በህይወታችን ላይ ዋጋ ያስከፍለናል። ከሆነ በኋላ ብንረዳ ፋይዳ የለውምና መጠንቀቅ ጥሩ ነው። ሰው እስከሆናችሁ ድረስ መጠንቀቅ አለባችሁ፣ መጠራጠር አለባችሁ። ሁልጊዜ መልካም ነገር ብቻ ሳይሆን መጥፎ ነገር ቢመጣብኝስ ብላችሁ ቅድመ ጥንቃቄ ያስፈልጋችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ከጎን የሆናችሁ ለምታበረታቱኝ ውድ ተመልካቾች ከልብ ነው ማመሰግነው። አላህ ከክፉ ነገር ይጠብቃችሁ። በያላችሁበት ሰላማችሁ ይብዛልኝ። ቤተሰቦቻችሁን ሀገራችንን ሰላም ያደርግልና የተጨነቃችሁ አላህ ከጭንቀታችሁ ያውጣችሁ፣ የታመማችሁም አላህ ያሽራችሁ። እወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ሀሳብ አስተያየታችሁን ስለምታስቀምጡልኝ ወዳችሁና ፈቅዳችሁ ከልብ ነው ማመሰግነው። የምር በጣም ብዙ እህቶች አላችሁ መልካም የእውነት ደጋፊዎችና በርቱ። እውነት ሁልጊዜም ታሸንፋለች ማለት ነውና እንግዲህ በተመለከታችሁ መልኩ ትናንትና እሱ እንዲያስደበደበው ነግሮን ነበር ነው የተፈጠረው ነው አይታችኋል። ነገር ግን ዛሬ መረጃ ይዞበት ነበር እና እሱ ግን አይታችሁታል። አልደረስኩም፣ ምንም ነገር የለም፣ እኔ የስራ ሰው ነኝ፣ የተከበርኩ ሰው ነኝ እያለ እንግዲህ መረጃ ሲያወጣበት ራሱ ድምጽ ነው። በኋላ በጣም ነው የተናደደው። ከዛ መጨረሻ ላይ በቃ ላንቺ ብዬ ነው አላት። እሷ ደግሞ ይሄን ነገር ስለማደግፈው ያው ትቶ ሄደ ማለት ነው። እና እንግዲህ እንድም ሲነግሯት የነበረው እንዴት ሰው አንድ ቀን አውቀሽው ሁለት ቀናት ያወቀሽው፣ ስለዚህ አንድ ቀን ጆሲ ጋገኘሽው፣ ሁለተኛ ደግሞ በራስሽ ያየሽው፣ በሁለት ቀን ውስጥ እንዴት የሰው ልጅ ይታመናል? እንዴት ነው በዚህ ልክ ልትከራከር የምትችይው? እያላት ነበርና ልክ ነው። ምክንያቱም የሰው ልጅ እውነቴን ነው የምነግራችሁ፣ ገጥሟችሁ የሚያውቅ ከሆነ ያው ገጥሟችኋል። ግን የሰው ልጅ ማለት ነው እንኳን በአንድ ቀን ለሁለት ቀን ለሱ ሆናችሁ ልትከራከሩ እናንተ ጋር መታቶችን ያሳለፉ ሰዎች ራሱ ሱብሃንአላህ ብዙ ማናቃቸው ሰዎች አሉ። በቃ እሱ ነው ብላችሁ ግራ እስከምትጋቡ ድረስ በቃ ይሄ ነበር እንዴ እኔ ጓደኛ፣ እሱ ጋር ነበር እንዴ የኖርኩት፣ እንደዚህ አይነት ማንነት ነበረው እንዴ ብላችሁ ግራ እስኪገባችሁ ድረስ የሚሆኑ አይነት ሰዎች አሉና እናንተ ከራሳችሁ ውጭ በማንም ኃላፊነት መውሰድ የለባችሁም። ጓደኛ ሲባል ሁሉ ነገር ነው፣ መስታየት ነው አይደለ? ግን ደግሞ እኛ ብንመሰክርላቸውና ለነሱ ብንቆም እንኳን ዋጋ የሚያስከፍሉን ሰዎች በዙሪያችን ስለሚኖሩ በቃ የሰው ልያ ነው፣ በቃ ተቀያሪ ነው። እናንተ የጠበቃችሁ ሰው አይሆንም። በቃ በሴከንድ ሲቀየር ትሳባራላችሁ፣ ወይ ደግሞ ጉዴት ሲመጣባችሁ በቃ በጣም ነው የምትጸጸቱ በራሳችሁ። ለካላቀውም እንደ ማለት ያስ በቃ የሆነ ህሊናን ያማልና እንዳልኳችሁ እንግዲህ ሄሉ ደግሞ ይሄ ልጅ በሁለት ቀን ነው ብለዋል። ሲቀጥል ደግሞ ላንቺ ብዬ ነው እያሉ ሰው የሚቀጠቅጡ አይነት ሰዎች በጣም ነው ግራ የሚያጋቡኝ። ለሰው ብሎ ሰው ይመታል እንዴ? በሌላ መንገድ ኦኬ አግዛት በመክር ሊሆን ይችላል፣ ወይ ደግሞ በብዙ ነገሮች እሷ የምትወጣበትን ከዛ እንጂ ዛሬ በሰለጠነ ዘመን የሰው ልጅ በሰለጠነ ዘመን እንዴት ነው ሰው በዱላ እንትን የሚባለው? ወይስ ደግሞ ይሄ ምን ትርጉም አለው? ሰውን ስለደበደባችሁት እንደውም ችግር ውስጥ ትገባላችሁ። ለሱ ብዬ የምትሉትንም ሰው አሁን እንግዲህ ሄሉን አይታችኋት ትናንትና አጋጣሚ የደበደበኝ ይሄ ነው ያስደበደበችኝ ደግሞ የመወዳት የማፈቃት ሄሉ ራሷ ናት ብሎ ነው ያመላከተው። እና እሱ የሚያውቀው እሷ እንዳለችበት ነው የተረዳው። ገባችሁ አይደለ? ግን እሷ የለይበት የምታውቀው ታሪክ የላትም። ይሄ ልጅ እንደዛ እንዳደረገ እሱ መሆኑንም አታውቅም። ግን መረጃውን ስትሰማ በጣም ተጸጸተኝና እንደዚህ አይነት ሙሲባዎች አሉና አንዳንድ ጊዜ ሰውን እንጣቅማል ብለን የምንጎዳቸውም አሉና እሷን መጥቀም ሳይሆን ጎድቷት ነበር። ይሄ ልጅ አሁን እንደመታው ቢሞትበት ወይ ደግሞ የሆነ ነገር ቢፈጠር አብራ ትጎዳለች፣ ትጸጸታለች። እና እንደዚህ አይነት ለማንም ዋስትና መውሰድ የለባችሁም በአሁኑ ሰዓት። በቃ ካላስ ሊያረግም ይችላል። ገባችሁ? እና ያ ነገር ስላለ ሄሉሻ እንግዲህ ያው ብዙ ነገሮች በሚገጥሙሽ ነገር ይተማሪበታለሽ ብዬ ያስባለሁኝ። እና በመጨረሻ ደግሞ ያው ለህር ነው ሲላት አትሄዲ
ብላንተ ስትለው ፍቅሩን ተቀባሽ እንደያለ ብቻ ደስ ይላል። ኢሜኒ ሰርሳት ትቀበለውና እንግዲህ ተጋብተው ይኖሩ ትላላችሁ። እኛም ራሱ ሰላማችንን እናገኝ። ዛሬ ተጣሉ፣ ነገ ተለያዩ፣ ነገ ደግሞ አንድ ነገር ይዘው ይመጣሉ። ማኑኝ ወይ ነገ ወይ የራት ግብዣ ወይ የምሳ ግብዣ በአንድ ላይ ፏ ብለው ይመጡና ከነገ ወዲያ ደግሞ ሌላ ችግር ይዘውብን ይመጣሉ። እና እነሱ ዝሮ ይስሩ፣ ስራ ነው ትላላችሁ። አልሙሂም በጣም ጉዳት የሌለው ከሆነ ችግር የለውም። ስራቸውን ቤትም እያሉ ይስሩ፣ ችግር የለውም። ግን ደግሞ እንደዚህ ያለፈ ነገር እኛም የምናዝንበት እነሱም የሚያዝኑበት እንደገና ደግሞ በሚደርስባቸው ነገር የሚጎዱበት አይነት መሆን የለበትም። ይህ ለማለት ነው የምወደው እና ብቻ ደስ ይላል። ይህ ትናንት አንድ እህቴ የነበረ ከሄሉ ረዱላት ምናምን እያልሽ ነበር። እኔ በበኩሌን ሄሉን አልተናገርኩም፣ ግን ደግሞ እንደነገርኳቸው እኔ ምንም ጥፋት ቢያጠፉም እንኳን በቃ ያን ነገር ለእነሱ አይጠቅማቸውም የሚመለሱ ነው እንጂ ምለው የሰው ላይ አልሳደብም። ሰዎችንም ስቃላረግም መጥፎ ቃለም ሀፊ እንዲወጣ አልፈልግም። ምክንያቱም እኔ የሰው ላይ በስድብ ሳይሆን የሚቀየረው በመከር ነው። እናንተ በቃ ይሄ ነገር ልክ አይደለም ብላችሁ ለምትወዱት ሰውና ለምታከብሩት ሰው እየተሳሳተ እያያችሁ አዎ ማለት የለባችሁም። ስህተት ስለሆነ ስህተቱን እንዲያርም እንዲመለስ ለነገ ስለማይጠቅመው አንደኛ እኛ የማንንም ዩቱበር እኛ በተለይ የምንከታተላቸው ሰዎች እንደዚህ ተከፍተው አዝነው ማየት አንፈልግም። ስለዚህ ስህተት እየሰሩ እኛ ዝም የምንላቸው ከሆነ ነገ ጧት ሲያዝኑ አብረን እናዝናል ማለት ነው። ግን እዛ ትክክል ሲሰሩ ማበረታታት፣ ስህተት ሲሰሩ ደግሞ ይህ ልክ አይደለሽም፣ ይህን ነገር አስተካክሊ፣ የዛሬን ደስታ ሳይሆን ነገ የሚመጣብሽን መዘዝ አስቢ ብሎ መምከር፣ ይሄ ለእነሱ በጣም ጥሩ ነገር ነውና እናት አባት እኮ ማንንም ልጁን አይጠላም አይደለም። ብዙ ጊዜ እናት አባቶቻችን እንግዲህ ህፃን ኩነን ስናደግ እኛ መግባት መሄድ እንፈልጋለን። ነገር ግን እነሱ ያነ ለእኛ በሰዓቱ በኋላ ዋጋ የሚያስከፍለን ቦታ ከሆነ አይልኩንም፣ አይሆንም ብለው ይቆጡናል። ሲቆጡናን እናደድ ያለን ግን ደግሞ በኋላ በጣም ነው የምናመሰግናቸው። እንኳንም መዛ ቦታ ከለከሉኝ፣ እንኳንም ያልሄድኩኝ እንላለን የሆነ ነገር ሲደርስና። ስለዚህ ተመልካች ማለት ለዩቱበሮች ልክ እንደ እናት አባት ማለት ነው። ሲያጠፉ መምከር፣ ትክክል ሲሆኑ ደግሞ ትክክል ናቸው እያሉ ማበረታታት እና ስህተት ሲሆኑ ደግሞ ስህተት ናቸው እያሉ ማበረታታት። ይሄ የትልቅ ሰው ባህሪ የጥሩ ሰው ባህሪ ነው እና ለዛ ነው እላችኋለሁ ውዶች። ለማንኛውም ግን አትሳደቡ። የምትሳደቡ አይነት ሰዎች እየገባችሁ ከማንኛውም ሰው ላይ ምክንያቱም የሰው ልጅ በስድብ ስለማንመልሰው አትስደቧት ማለት ነው። እንግዲህ የተሰጣትም ካራክተር ሊሆን ይችላል የስራው ባህሪ ስለሆነ ምንም ማድረግ አይቻልም ትላላችሁ። እና በተረፈ ወዳችኋለሁ፣ አክብራችሁ ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሀገር ውጭ ያለን እህቶቻችን ሮመዳንም ጾማችኋል። የእናንተም የኦርቶዶክስ እምነት ተከታዮችም የእናንተም ጾማችሁ እንግዲህ መግቢያው ደርሷል። የሁላችንም ባንዴ ላይ ነው ዘንድሮ ባንዴ ላይ እየጾምነ ዱዓ ጸሎት ማድረግ ነው በየእምነታችን ሀገራችን ሰላም እንዲሆን እኛም በስደት ላይ ያለነው ነገሮቻችን ተስተካክለውልን በሰላም በሀገራችን እንድንኖር ማለት ነውና ሀገራችን የምር በቪዲዮ ስናየው ሸብርቆ አምሮበት ባህሩ በቃ ሁሉም ነገር በጣም ነው ደስ የሚለው በየቦታው መዝናኛ ቦታው መናፈሻውና እኛ ግን ወጥተን በስደት ላይ በቃ እናያለን ዝም ብለን እንደ ተመልካች ማለት ነው። እና ይችን የሸበረቀች ሀገራችንን ሰላሟ ወርዶላት እንድናይ በሀገራችን ላይ ሁላችሁም ዱዓ ጸሎት አድርጉ። ዋናው ሀገር ሰላም ሲሆን ነው። ሀገር ሰላም ካልሆነ እኛ ብንሰራው እዚህ ጋር ምንም ፋይዳ የለውምና ሁሌም በዱዓችሁ አስቧት ሀገራችን። እላችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ ለምታበረታቱኝ ከልብ ነው ማመሰግነው። አሁንም ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ